Amen.
Yeah.
የትንሣኤያችን ወቅት ወልደ እግዚአብሔር ያው ወልደ ማርያም ስግው መድኃኔ ዓለም ስሙ የተመሰገነ ይሁን። እኛ የትንሣኤ ሕዝብ ነን። እኛ ምንድን ነን? ስለዚህ የትንሣኤ ሕዝብ ከሆናችሁ ምድራዊ ጉስቁልና ያሸነፋችሁ፣ ምንም ፈተና ሊያጋጥማችሁ እኔ የትንሣኤ ሕዝብ ነኝ። የምትወዱትም ይሞት እኔ የትንሣኤ ሕዝብ ነኝ፣ በላይ እንገናኛለን የሚለው ቃል ልባችሁን ያጽና። ከአንድ ዓመት በኋላ ስላገኘናችሁ እጅግ ደስ ብሎናል። ይህ ቦታ ታላቅ ቦታ ነው። ታላቁ አባት በሕይወታቸው ባይታዊ፣ በእውቀታቸው ተጠያቂ ሊቅ፣ በክህነት ማዕረጋቸው ሊቀ ጳጳስ የሆኑት ብፁዕ አቡነ ሚካኤል ቀደም ባሉት ጊዜያት የደከሙበት በብዙ ያገለገሉበት መሆኑ በእናንተ ይታወቃል። ስናያችሁ ፊታችሁም ያጠግባል። ህብረታችሁ፣ ለወንጌል ያላችሁ ፍቅር፣ ለመንፈሳዊው አገልግሎት ያላችሁ ትጋት እጅግ የሚያስደንቅ ነው። በእውነት ከእናንተ ጋር ትንሣኤን ማክበር፣ ከትንሣኤው ሕዝብ ጋር ሆኖ የትንሣኤው ምስራት መካፈል ምንኛ መታደል ነው። ስለ እናንተ እግዚአብሔር የተመሰገነ ይሁን። በፈቃድ አምላክ ወደዚሁ ሀገር ለአጭር ጊዜ ስንመጣ ክቡር አባታችን ትንሣኤን ወደ ደብረ ምሕረት ብለው ሲጋብዙን እጅግ ደስ እያለኝ በፍጹም ናፍቆት ነው የመጣሁት። ስላየኋችሁም ደስ ብሎኛል። ክቡር አባታችንም እግዚአብሔር ስለሚወዳቸው እንደ ብፁዕ አባታችን ሁሉ ትሁት፣ ብርቱ፣ ስርዓት አዋቂ አባት ናቸው። እግዚአብሔር ደግሞ ይህንን ተመልክቶ ይህንን አጥቢያ ብቻ ሳይሆን ሀገረ ስብከቱንም በሚገባ እንዲያገለግሉ እንዲመሩ በብፁዕ አባታችን አቡነ መቃርዮስ አማካኝነት መርጧቸዋል። ነገር ግን ይህ መመረጣቸው ደግሞ በቤተ ክርስቲያኒቱ ላዕላይ መዋቅር መጽደቅ ስላለበት በውጭ አህጉረ ስብከት የሚከናወኑ አገልግሎቶች በሙሉ የሚመሩት መሪዎች፣ የሚያስተባበሩት አስተባባሪዎች የቤተክርስቲያኒቱ ወኪሎች፣ ዲፕሎማት እንደመሆናቸው በብፁዕ ቅዱስ አባታችን መሰየም ስላለባቸው ብፁዕ የሀገረ ስብከቱ ሊቀ ጳጳስ ትጉ ናቸው፣ ትሁት ናቸው፣ ቅን ናቸው። ሕጉን ጠብቀው አሳስበው በብፁዕ ቅዱስ አባታችን መልካም ፈቃድ የክቡር አባታችን የሀገረ ስብከት ስራ አስኪያጅነት ጸድቋል። እንኳን ደስ አላችሁ። እሺ፣ ለመላከ ገነት ቆሞስ አባ ኪዳነ ማርያም ሞላልኝ ውቤ ካልጋሪ፣ ብፁዕ አባ መቃርዮስ የምዕራብ ካናዳ እና አካባቢው ሀገረ ስብከት ሊቀ ጳጳስ በቁጥር 2632 2018 ህዳር 27 ቀን 2018 ዓ.ም በጻፉ ደብዳቤ እርስዎ የምዕራብ ካናዳ እና አካባቢው ሀገረ ስብከት ዋና ስራ አስኪያጅ ሆኖ መመረጡን ገልጸው እንዲጸድቅላቸው ጥያቄ አቅርበዋል።
ስለዚህ ከብፁዕነታቸው በቀረበው ጥያቄ መሰረት ከየካቲት 1 ቀን 2018 ጀምሮ የምዕራብ ካናዳና አካባቢው ሀገረ ስብከት ዋና ስራ አስኪያጅ ሆነው እንዲሰሩ የተመደቡ መሆኑን እያስታወቅን የቤተ ክርስቲያናችን መተዳደሪያ ደንብ በሆነው በቃለ ዓዋዲው መሰረት ሰበካ ጉባኤን በማጠናከርና በማደራጀት የሀገረ ስብከቱን ስራ በማፋጠን በተለያየ ኩነት ከሀገሩ ወጥቶ በውጭ ሀገር የሚገኘውን ሕዝበ ክርስቲያን በእምነቱና በተቀደሰው ባህሉ ጸንቶ እንዲኖር በማስተማርና በማስተባበር እየሰሩ የተጣለቦትን ከፍተኛ የኃላፊነት ድርሻ በማከናወን መልካም የሥራ ውጤት እንዲያበረክቱ እምነታችን ጽኑ ነው። እግዚአብሔር ኢትዮጵያን ይባርክ። አባ ማትያስ ቀዳማዊ ፓትርያርክ ርእሰ ሊቃነ ጳጳሳት ዘኢትዮጵያ ሊቀ ጳጳስ ዘአክሱም ወዕጨጌ ዘመንበረ ተክለ ሃይማኖት ግልባጭ ለመንበረ ፓትርያርክ ጠቅላይ ቤተ ክህነት ለውጭ ጉዳይ መምሪያ ለኢፌዴሪ ውጭ ጉዳይ ሚኒስቴር አዲስ አበባ ለብፁዕ አባ መቃርዮስ የምዕራብ ካናዳና አካባቢው ሀገረ ስብከት ሊቀ ጳጳስ ለምዕራብ ካናዳና አካባቢው ሀገረ ስብከት ጽሕፈት ቤት ካልጋሪ በካናዳ ለኢፌዴሪ ኤምባሲ ጽሕፈት ቤት ኦታዋ ይላል። በአማን ትንሣኤ አይደለም። እግዚአብሔር ይመስገን። ያለፈውን ጊዜ መርሳት ነው። ቅዱስ ጳውሎስ እንዳለው በኋላ ያለውን እየረሳው በፊት ወዳለው ይዘረጋለው ያበደል። ስለዚህ ምንም ነገር ያጋጥመን እዚህ ጋር የገጠመን ከኋላ ያለውን አይደለም፣ እዚህ ያለውንም አናይም። ቅድም የተባለው ምንድነው? እሱ ከሞት በላይ የሆነውን ትንሣኤ እኮ አይደለም። ስለዚህ የኋላ ታሪክ ብቻ ሳይሆን ከፊት ለፊትም የሚቆም ካለ እሱን አይደለም የምናየው። አሻግረን የትንሣኤ ሕዝቦች ነን። ትንሣኤውን ነው የምናየው። ስሙ ለረጅም ዘመናት አውቃቸዋለሁ። ከአዲስ አበባ ጀምሮ እጅግ ትሁት ብርቱ ወንጌላዊ ካህን፣ ፍጹም ትሁት አገልጋይ የሆኑት መምህር መጋቤ ሐዲስ በየነ ስምዖን ከካቴድራሉ በተጨማሪ ሀገረ ስብከቱን በስብከተ ወንጌል ኃላፊነት እንዲመሩ እንዲያስተባብሩ በብፁዕ አባታችን አቡነ ሳዊሮስ የጠቅላይ ቤተ ክህነት ዋና ስራ አስኪያጅ የሸገርና የደቡብ ምዕራብ ሸዋ ሀገረ ስብከት ሊቀ ጳጳስ የምስካየ ኅዙናን ገዳም የበላይ ኃላፊ ሊቀ ጳጳስ ሲመታቸው ተቀባይነት አግኝቶ ጸድቆላቸዋል። ለመጋቤ ሐዲስ ቀሲስ በየነ ስምዖን ባሉበት ብፁዕ አቡነ መቃርዮስ የምዕራብ ካናዳና የብሪቲሽ ኮሎምቢያና ካልጋሪ አልበርታ ሀገረ ስብከት ሊቀ ጳጳስ የምዕራብ ካናዳ ሀገረ ስብከት ጽሕፈት ቤት ስራ አስፈጻሚና የክፍል ኃላፊዎችን በስሩ ያሉ አጥቢያ አብያተ ክርስቲያናት ተወካዮች በተገኙበት ጠቅላላ ጉባኤ በአዲስ መልክ በመምረጥ ማዕከላዊ አሰራር ለማጠናከር ዋና መስሪያ ቤት ጋር በመሆን በቃለ ዓዋዲ ደንብ መሰረት የተጣለባቸውን አደራ መወጣት እንዲችሉ ዋናው መስሪያ ቤት እንዲያጸድቅልን ሲሉ በቁጥር 2/723/23/2018 በ27/5/2018 በተጻፈ ደብዳቤ አሳስበዋል። ስለዚህ ብፁዕነታቸው ባቀረቡት ማሳሰቢያ መሰረት እርስዎ የሀገረ ስብከተ ወንጌልና ትምህርት ክፍል ሆነው እንዲሰሩ የተፈቀደሉ መሆኑን አውቀው የተሰጡትን የሥራ ኃላፊነት በትጋትና በታማኝነት እንዲያከናውኑ እናስታውቃለን። ግልባጭ ለብፁዕ ቅዱስ ፓትርያርክ ልዩ ጽሕፈት ቤት ለብፁዕ አቡነ መቃርዮስ የምዕራብ ካናዳና ብሪቲሽ ኮሎምቢያ እና ካልጋሪ አልበርታ ሀገረ ስብከት ሊቀ ጳጳስ ለአስተዳደር መምሪያ ለቁጥጥር አገልግሎት መምሪያና ለበጀትና ሂሳብ መምሪያ አዲስ አበባ
የእግዚአብሔር ቸርነት አይለየን። አሜን። ጠቅላይ ቤተ ክህነት ጽሕፈት ቤት ስራ አስኪያጅ፣ የደቡብ ምዕራብ ሸዋ ሀገረ ስብከት አህጉረ ስብከት ሊቀ ጳጳስ የብፁዕነታቸው በእርግጥ ይሄኛው መቼም ስብከተ ወንጌል እውቅና ነው እንጂ ወንጌል እኮ የተሰየመባት ገና ስንጠራ አይደለም። ወንጌል ሕይወት ነው። በወንጌል ከሆነ ሕይወትን አይደለም ምትሉት። ስለዚህ ወንጌል ሕይወታችን ነው። ግን ለማስተባበር ደግሞ ስርዓት ማክበር ስለሚገባ ስርዓተ ሰማይ ተሰራ በምድር ነው እና ከዚህ አንጻር የተከናወነ ነው። ክቡር አባታችንም መጋቤ ሐዲስም እንዲሁ በአንጻሩ እነ መላከ ሳይለ ሀዱም እነ መላከ ፀሐይ ፋሲካም በየደረጃው ተመድበዋል። እግዚአብሔር የተሰየሙትን ስዩማን ስራቸውን እንዲያቃና ፈቃዱ ይሆንልን። እንደዚህ ካቴድራል እንደ ደብረ ምሕረት በርቱ፣ ጠንክሩ። የአበው በረከት አርፎባቸዋል። የወንጌሉ ብርሃን በሚገባ በእናንተ ይታያል። በእውነት ይህንን አያርግልባችሁ፣ ጠንክሩ። ለካልጋሪ አብያተ ክርስቲያናት ምስረታ ትልቅ ድርሻ ያለው ይህ አጥቢያ እንደሆነ ታሪክ ያወሳል። ስለዚህ ይህንኑ መልካም ስራችሁን ቀጥሉበት፣ በርቱ፣ ጠንክሩ። ደግመን ለመገናኘት ያብቃን። ልጆቻችሁ እጅግ ይማርካሉ፣ እጅግ ያስደስታሉ። ባለፈው ዓመት በአገልግሎቱ ስደመም ነበር። ዛሬ ደግሞ በስብከተ ወንጌል እንደዚሁ ማን ያውቃል ከእናንተ ውስጥ ደግሞ ቆሞስ ሆኖ የሚያገለግላችሁ ጳጳስ ሆኖ የሚባርካችሁ ታገኙ ይሆናል። ለእግዚአብሔር የሚሳነው አለ? በደንብ አድርጋችሁ እግዚአብሔርን አመስግኑ። ስለተባረካችሁ በደንባችሁ አመስግኑ እግዚአብሔርን። ለክቡር አባታችን ለመላከ ሕይወት ቆሞስ አባ ኃይለ ገብርኤል ቃለ ሕይወትን ያሰማልን፣ ቃለ ሕይወትን ያሰማልን፣ ቃለ ሕይወትን ያሰማልን። ደግሞ እድሜና ጤና ሰጥቶ አገናኝቶ የዛሬም ዓመት መጥተው እንዲባርኩን መልካም ፈቃድ ይሆንልን እግዚአብሔር። እሺ፣ ከዚህ በመቀጠል የመጨረሻ ዝማሬ አገልግሎት ከዘመርን በኋላ ወደ ቅዳሴው አገልግሎት እንሄዳለን። ከዘማሪት ወንጌል ጋር አብረን በጋራ የዝማሬ አገልግሎት እንዘምራለን። ሁላችንም ብድግ ብለን አብረን በጋራ ነው እግዚአብሔርን የምናመሰግነው ለዚህ ስላደረሰን። ክርስቶስ ተንሥአ እሙታን አሰሮ ለሰይጣን ሰላም ኮነ። ጌታ ተነስቷል እልል በሉ፣ አምላክ ተነስቷል የምስራች በሉ። ሙስና መቃብር በኃይሉ አጥፍቶ ሁላችን አየነው ክርስቶስ ተነስቶ። ጌታ ተነስቷል እልል በሉ፣ አምላክ ተነስቷል የምስራች በሉ። ሙስና መቃብር በኃይሉ አጥፍቶ ሁላችን አየነው ክርስቶስ ተነስቶ። አዳምን ለማዳን ቃል ኪዳን ገብቶለት ዘመኑን ጠብቆ ካሳ ሊከፍልለት ከሰማያት ወርዶ የተሰቀለው ሞትን በሞት ሽሮ ይኸው አየነው። ጌታ ተነስቷል እልል በሉ፣ አምላክ ተነስቷል የምስራች በሉ። ሙስና መቃብር በኃይሉ አጥፍቶ ሁላችን አየነው ክርስቶስ ተነስቶ። ደቀ መዛሙርቱ እጅጉን ተጨንቀው በጌታችን መሞት በሐዘን ተመተው በተዘጋ ደጃፍ ተሰብስበው ሳለ እጆቹን ዘርግቶ ሰላም ለእናንተ አለ። ጌታ
ማርያም መግደላዊት እየገሰገሰች ተነስታ ወደ አምላኳ ሄደች። አይሁድ አንገላተው የሰቀሉት ጌታ ተነስቷል ጌታ ተመላች በደስታ ጌታ ተነስቷል በሉ አምላክ ተነስቷል የምስራች ብሎ ሙስና መቃብር ኃይሉ አጥፍቶ ክርስቶስ ተነስቶ ደቀ መዛሙርቱ እጅጉን ተጨንቀው በጌታቸው መድኃኒት በሐዘን ተመተው በተዘጋጀ ተሰብስበው ሳለ እጆቹን ዘርግቶ ሰላም ለእናንተ ጌታ ተነስቷል በሉ አምላክ ተነስቷል የምስራች ብሎ ሙስና መቃብር ኃይሉ አጥፍቶ ሁላችን አየነው ክርስቶስ ተነስቶ ሂዱ ንገሩ አውሩ ለዓለም ተነስቷል ለዚህ የለም መድኃኔዓለም ሞት የማይችለው የበረታ ኃያል ነው ማይረታ ማዕበሉን የፈታ የትንሣኤው ጌታ ሂዱ ንገሩ አውሩ ለዓለም ተነስቷል ለዚህ የለም ተነስቷል ለዚህ የለም መድኃኔዓለም ሞት የማይችለው የበረታ ኃያል ነው ማይረታ ማዕበሉን የፈታ የትንሣኤው ጌታ ገዳዩ ሞት በእርሱ ድል መንሳት ተዋጠና ሰንሰለቴ ቀንበር የተካው በበገና ሞት ወይ መውጊያ የታል እያልን ምንዘምረው መስቀል ጦር ስምህ ጋሻችን ሆኖልን ነው ቃል የምንለው ሂዱ ንገሩ አውሩ ለዓለም ተነስቷል ለዚህ የለም ተነስቷል ለዚህ የለም መድኃኔዓለም ሞት የማይችለው የበረታ ኃያል ነው ማይረታ ማኅተሙን የፈታ የትንሣኤው ጌታ ተሻግረናል ስላሻገርከን ለዘላለም በመቃብር ሞት ይዘዘን ተቷቻለን ኃይለኛውን በኃይል አስረኸው ላይፈታ ዘመንልን አሸናፊ ለሌላ ጌታ ተነስቷል ለዚህ የለም ተነስቷል ለዚህ የለም መድኃኔዓለም ሞት የማይችለው የበረታ ኃያል ነው ማይረታ ማኅተሙን የፈታ የትንሣኤው ጌታ ሞት ማዳን ለማን ተችሏል ካንተ በቀር ጌትነትህ ሥራ ይኖራል ሲመሰከር ወዳጄ ሆይ ውበትህ ውብ ነው የሚያበራ ተጨነቀ ተንቀጠቀጠ ጠላት ፈራ ፍጹም ያንተ ሥራ ሂዱ ንገሩ አውሩ ለዓለም ተነስቷል ለዚህ የለም ተነስቷል ለዚህ የለም መድኃኔዓለም ሞት የማይችለው